የተቀመጠበት ቦታ ነው። ያለውን ነገር አባታችን ይነግሩናል። ቀጥታ ወደ እሳቸው እናልፋለን። እሺ ይሄ ፕሮግራም የሚደርሳችሁ የእግዚአብሔር ቤተሰቦች በኢትዮጵያም ከሀገር ውጭም ያላችሁ በዚህ ቦታ ልጃችን ወይም ወንድማችን እንደነገረን ምንም ቤተክርስቲያን የሌለበትና አዲስ አማንያን ከ62 በላይ አሁንም ደግሞ ዛሬም እየተመዘገቡ ያሉ ብዙ ወደ ክርስትና ሃይማኖት እየመጡ ያሉ ወገኖቻችን ያሉበት ነው። ነገር ግን እዚህ ቦታ ላይ እንደምንመለከተው ምድረ በዳ ነው። ምንም ቤተክርስቲያን የተሰራበት አይደለም። መሰረት በዚህ መልኩ ተቀምጦ መሰረት ድንጋይ እንኳን በአግባቡ ለመጣል ምቹ የሆነ ሁኔታ ካለመኖሩ የተነሳ እዚህ ጋር የእንጨት መስቀል ተሰርቶ ነው መሰረቱ የቆመውና ይሄ ቤተክርስቲያን ብዙ የቤት ስራ ያለበት ስለሆነ ይሄ ፕሮግራም የሚደርሳችሁ ሁሉ ለዚህ ቦታ ቤተክርስቲያን ማሰሪያ ያቅማችሁን በሆሳዕና ማዕከል ማህበረ ቅዱሳን አማካኝነት እዚህም ደግሞ በዱና ወረዳ ባለው ንዑስ ጽፈት